500 ሚሊዮን ሰብስክራይብ፣ $1 ቢሊዮን፣ 28 ዓመት ብቻ። ይህ ሰው ዩቲዩብን የፈጠረው አይደለም፣ ግን ዩቲዩብ እንደገና የፈጠረ ሰው ነው። ሚስተር ቢስት ዓለም ላይ ታይቶ የማይታወቀው ዩቲዩበር፣ ሙሉ ታሪክ ከዜሮ ቪው ጀምሮ ዓለም ላይ ትልቁ ዩቲዩብ ቻናል ድረስ የደረሰው ይህ ነገር እንዴት ሆነ የሚለውን በዛሬው ቪዲዮ እንቃኛለን። በመጀመሪያ ሁሉም ወደ ጀመረበት ቦታ ስንሄድ በ1998 ጄሚ ዶናልድሰን በሰሜን አሜሪካ ካሮላይና ላይ ተወለደ። ቤተሰቦቹ ድሃ አልነበሩም፣ ሀብታምም አልነበሩም፣ ተራ አሜሪካዊ ነበሩ። ጄሚ ትምህርት ቤት ደስ አይለውም ነበር። ጓደኞቹ ብዙዎቹም አይደሉም። ብዙ ጊዜ የሚያሳልፈው ቤት ቁጭ ብሎ ነበር። ኮምፒውተር ፊት ቪዲዮ ጌም ሲጫወት፣ ዩቲዩብ ሲመለከት ያሳልፍ ነበር። 13 ዓመቱ ላይ ጄሚ አንድ ውሳኔ ወሰነ። ይህም ውሳኔ እኔም ዩቲዩብ ቻናል እጀምራለሁ የሚል ነበር። ነገር ግን ይህን ነገር ሲያቀድ ማንም አላመነውም ነበር። ቤተሰቡም፣ ማንም፣ ጓደኞቹም ሁሉ አላመኑትም ነበር። በ2013 ጄሚ ወይም በዩቲዩብ ስሙ ሚስተር ቢስት ለመጀመሪያ ጊዜ ዩቲዩብ ላይ ቪዲዮ ለቀቀ። ርዕሱም ወረስት ኢንትሮ ኦን ዩቲዩብ የሚል ነበር። ነገር ግን ምንም ቪው አልነበረውም፣ ምንም ሰብስክራይብ አልነበረውም፣ ምንም ኮመንት አልነበረውም። ቀጠለ፣ ሌላ ቪዲዮ ለቀቀ፣ ሌላ ቪዲዮ ይለቀ። ግን ምንም ቪዲዮዎቹ ቫይራል ወይም ሊታዩለት አልቻሉ። አንዳንድ ቪዲዮዎቹ 10 ቪው ያገኙ ነበር። ከ10 ቪዲዮዎች ውስጥ 5ቱ በሌላ አካውንት ራሱ ያያቸው ነበር። ወላጆቹ ትምህርትን ተማር ብለው ይመክሩት ነበር፣ እንዲሁም ጓደኞቹ ያሾፉበት ነበር። ግን ጄሚ አላቆመም ነበር። 5 ዓመት ሙሉ በየሳምንቱ አንዳንድ ቪዲዮ አፕሎድ ያደርግ ነበር። ግን ምንም ለውጥ አልነበረውም፣ ዜሮ ነበር። ብዙዎቹ እንደዚህ ነገር ቀድመው ሲከሰትባቸው ያቆሙት ነበር። ጄሚ ግን በጭራሽ አላቆመም ነበር። በ2017 ላይ ጄሚ እድሜው 18 ሆነ። በዛ ሰዓትም ቪዲዮዎችን ይሰራ ነበር። ነገር ግን በ2017 ላይ የጄሚ ቪዲዮዎች በመቶ ሺዎች መታየት ጀመሩ። በጣም ቫይራል መሆን ጀመሩ። ቪዲዮዎቹ በሚሊዮኖች መመልከት ጀመሩ። ለምን? ምክንያቱም ሰዎች ይህ ሰው ምን ያህል ቆራጥ ነው ብለው ተደነቁ። ከዚያ ሁሉ ነገር ተቀየረ። ሰብስክራይቦቹም ወደ ሚሊዮኖች ማደግ ጀመሩ። ብዙዎቹ ቪዲዮዎች ቫይራል ሆኑ። ዩቲዩብ ሙሉ ለሙሉ የጄሚ ዓለም ወይም የሚስተር ቢስት ነው ማለት ነው። በሌላኛው በኩል ሚስተር ቢስት ገንዘቡን ሁሉ ቪዲዮ ላይ ያወጣ ነበር። ሚስተር ቢስት ሲሰራ ቀላሉን ነገር አይወድ። ሁሉ ነገር ትልቅ መሆን አለበት ብሎ ያስብ ነበር። $10,000፣ $50,000፣ $100,000 እንዲሁም $500,000 ለሁሉም ቪዲዮዎች ያወጣ ነበር። በየቪዲዮ ሰዎች ይጠይቃሉ፣ ይህ ሰው እብድ ነው ወይ ብሎ ያስባሉ። ነገር ግን ጄሚ እብድ አልነበረም። ስልቱ ወይም ፕላኑ ነበር። አንድ ቪዲዮ ላይ $1 ሚሊዮን ካወጣ እስከ $5 ሚሊዮን ይመልሳል ብሎ ያስብ ነበር። ይህም የሚሆንበት ከዩቲዩብ አድሰንስ፣ ከስፖንሰርሺፕ ሁሉ ጋር ተደምሮ ትርፋማ ያደርገው ነበር። ከዛም በ2021 ላይ የስኩዊድ ጌም ቪዲዮን ሰራ። ከ3.5 ሚሊዮን በላይ ወጪ አውጥቷል። ይህም 500 ሚሊዮን ቪውዎችን መታየት ጀምሯል። ይህም በዩቲዩብ ታሪክ በጣም ከፍተኛ ቪው ያገኘ መሆን ጀመረ። ይህም ታሪክ ሆኖ ተቀመጠ ማለት ነው። በሌላኛው በኩል ሚስተር ቢስት ዩቲዩበር ብቻ አይደለም፣ ትልቅ ቢዝነስ ኤምፓየር ነው። የፌስቲቫል ሚስተር ቢስት ቸኮሌት ከ2022 ጀምሮ በ100 ሚሊዮን ሽያጭ በአመት ያስገባ ነበር። ይህም እንደ ዋልማርት፣ እንደ ታርጌት ያሉ ትልልቅ ሱቆች ላይ ይሸጡት ነበር። በሌላኛው በኩል ሚስተር ቢስት በርገር፣ ምናባዊ ሬስቶራንት ተብለው የሚጠሩት እነዚህ በ1700 ቦታዎች ላይ አሜሪካ ውስጥ ይገኛሉ። ምንም ቋሚ ህንፃ የላቸው፣ ክላውድ ቺክን ብቻ ነበሩ። ይህም ከ100 ሚሊዮን በላይ ሽያጭን ያስገባሉ በአመት። በሌላኛው በኩል ሚስተር ቢስት ቢስት ፊሎትሮፒ የሚል ሰዎችን ለመርዳት ብቻ የሰራው ቻናል ነበረው ወይም ድርጅት ነበረው። ይህም 10 ሚሊዮን ሰዎችን ምግብ ይረዳ ነበር። አፍሪካ ውስጥም ጉድጓዶችን፣ ለውሃ የሚሆኑ ጉድጓዶችን ቆፍሯል።
100 ቢቶችን ለቤት አልባ ሰዎች ሰጥቷል። ጄሚ ዛሬ ላይ ምን ያህል ሀብታም ነው ብለው ብዙዎቹ ይጠይቃሉ። እንደ ፎርብስ መረጃ ከሆነ ከ1 ቢሊዮን ዶላር በላይ ይገመታል። እድሜውም 28 ዓመት ነው ማለት ነው። በሌላው በኩል የሚስተር ቢስት ስኬት ሚስጥር ምንድነው ብለው ብዙዎቹ ይጠይቃሉ። አንደኛ ሪቴንሽን ማለትም የጄሚ ቪዲዮ ስትጀምር ወዲያውኑ ሁክ አለ። 3 ሰከንድ ውስጥ ካላሳቀ ወይም ካላስደነቀ ቪዲዮዎቹን ይቀያይራል። ሁሉም ቪዲዮዎች ከ60% እስከ 70% ዎች ታይም ይኖራቸዋል። ሁለተኛ ነገር ደግሞ ሪኢንቨስትመንት ነው። ጄሚ ከዩቲዩብ ያገኘውን ገቢ ሁሉ ወደ 90% የሚጠጋውን ወደ ቀጣይ ቪዲዮ ነበረ የሚሰራበት። ማለትም ቤትም አይሰራም፣ ቤቱ ተራ ቤት ነበር። ሁሉ ገቢ ወደ ቪዲዮዎቹ ነበር። ሌላኛው ነገር ደግሞ ቲም ነው። ማለትም 250 ሰዎች ከጄሚ ጋር አብረው ይሰራሉ። ኤዲተርስ፣ ፕሮዲዩሰር፣ አይዲያ ፒፕል ሁሉም በሙሉ በጣም ጥሩ የሚባሉ ናቸው። በሌላኛው ደግሞ ወይም በአራተኛ ደረጃ ቴስቲንግ ነው። አንድ ቪዲዮ ወይም ለአንድ ቪዲዮ ተምብሊን ብቻ ከ20 እስከ 30 ጊዜ ይቀያይራል ምርጡን እስከሚያገኝ ማለት ነው። ይህም የሚስተር ቢስት በጣም ስኬታማ እንዲሆን ከረዳዎች ውስጥ 4 ነገሮች ናቸው ማለት ነው። ሚስተር ቢስት 0 ቪው ጀምሮ ዓለም ላይ ትልቅ ዩቲዩበር ሆነ። ትምህርቱ አንድ ነገር ብቻ ነው። ይህም ተስፋ አትቁረጡ የሚል ነው። እናንተ ምን ትላላችሁ? የሚስተር ቢስት ታሪክ እናንተን ያነሳሳችኋል? ከታች ባለው ኮሜንት ስር ጻፉልኝ። ቪዲዮቹን ከወደዳችሁት ላይክ፣ ሰብስክራይብ ማድረጉ እንዳይረሱ። ታሪክ ፕላስ እናመሰግናለን።